ሻሎም ሻሎም የአባቴ ብሩካን እንዴት ናችሁልኝ? በያላችሁበት ሁሉ የእግዚአብሔር ሰላም የመንፈስ ቅዱስ አንድነትም ከእናንተ ጋር ይሁን። እኔ ወንድማችሁ ጆን ነኝ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ከኔ ጋር በጎ አገልግሎታችሁ እንድትቀጥሉ በእግዚአብሔር ፍቅር አሳስባችኋለሁ። እግዚአብሔር ይረዳናል። ከዚህ ቀን ጀምሮ ማለትም በዚህ ቤት በአዳዲስ ሀሳቦች በአዳዲስ ትምህርታዊ በሆኑ ለእናንተ ይጠቅማል ብዬ ባሰብኳቸው አዳዲስ ጉዳዮች ተመልሼ መጥቻለሁ። እግዚአብሔር ይረዳናል። ዛሬ ስለ ጸሎት ነው የምናወራው። ለምንድነው መጸለይ ያቃተኝ? ለምንድነው መጸለይ የማልችለው? እንደ ቀድሞ መበርታት ያልቻልኩት ለምንድን ነው? እንደ ቀድሞ መግባትና መውጣት ያቃተኝ ለምንድን ነው? በጸሎት ስፍራዬ ላይ መገኘት እየፈለግኩኝ ግን መገኘት ያልቻልኩበት ምክንያት ምንድን ነው? በጸሎት ሰዓት ድካም የሚለኝ እንቅልፍ የሚለኝ ለምንድን ነው? በቀድሞ ተግባርን በማደርግበት ሰዓት ሶሻል ሚዲያ በሚጠቀምበት ጊዜ እንዲህ አይነት ድካም አይሰማኝም፣ ተሰምቶኝም አያውቅም። ነገር ግን ለመጸለይ ባሰብኩበት ጊዜ ወይም ሳስብ እንዲህ አይነት ነገር ሀፕን ያደርገኛል ለምትሉ ዛሬ ይሄ ትምህርት ይሄ ዛሬ ዲቮሽን ለእናንተ መልስ እንደሚሆንላችሁ፣ እንዴት መጸለይ እንዳለባችሁ፣ እንዴት መመላለስ እንዳለባችሁ፣ ወደ ጸሎት መሠዊያችሁ በምትቀርቡበት ጊዜ ምን ማድረግ እንዳለባችሁ የምናወራበት ትምህርትን የምታገኙበትም ጭምር ስለሆነ ከኔ ጋር አጭር ጊዜያችሁን ውድ የሆነውን ጊዜያችሁን መስዋዕት አድርጋችሁ ይህንን ትምህርት እንድትከታተሉ በእግዚአብሔር ስም እጋብዛችኋለሁ። የመጀመሪያው ጸሎት ስናስብ ጸሎት እንግዲህ መጽሐፍ ቅዱሳችን እንደሚነግረን አንድ ሰው ከባልንጀራው ጋር ልክ እንደሚነጋገር ፊት ለፊት እየተያየ ልክ እንደሚነጋገር እንደሚያወራ ዲስከስ እንደሚያረግ ከእግዚአብሔር ጋር መነጋገር ሲሆን፣ ሌላኛው ደግሞ ጸሎት ስናስብ የፈለግነው ነገር እግዚአብሔርን የምንጠይቅበት የጠየቅነው ነገር ደግሞ መልስ የምናገኝበት የዘመናት ሊሆን ይችላል። የ2 ወር፣ የ3 ወር፣ የ2 ዓመት፣ የ4 ዓመት፣ የ5 ዓመት፣ የ10 ዓመት እንዲሁም የ15 ዓመት የጠየቅነውን ወይም ስንጠይቅ የዘለቅነውን ነገር ከእግዚአብሔር ጠይቀን በጊዜውና በሰዓቱ ከእግዚአብሔር የምናገኝበት ወይም የዘገየብን ነገር የተያዘብን ነገር ፋይናንስ ሊሆን ይችላል፣ የስራ በር ሊሆን ይችላል፣ የትዳር በር ሊሆን ይችላል፣ የአገልግሎት ጉዳይ ሊሆን ይችላል፣ የጥሪ ጉዳይ ሊሆን ይችላል። በሆነ ሲዘን እግዚአብሔር ጥሪ እንዳለብን ተናግሮን ነገር ግን በእኛ ድካም ይሁን በሌላም ደግሞ መዘግየት ይሁን የእግዚአብሔር ሐሳብ ወደኛ እንዳይመጣ እንቅፋት የሚሆኑ ነገሮች ሀፕን አድርጎም ይሁን ብቻ የዘገየብን ነገር ሁሉ ከእግዚአብሔር የምንጠይቅበት ጠይቀን ደግሞ መልስ የምናገኝበት ሁለተኛው መንገድም ጸሎት ነው። ስለዚህ ስለ ጸሎት ስናስብ እንዴት እንጸልይ ስንል 3 ነገሮችን ለማንሳት እፈልጋለሁ። እንዴት እንጸልይ ለሚለው አንደኛው እንደ እግዚአብሔር ቃል መጸለይ። እንደ እግዚአብሔር ቃል መጸለይ። እንዴት ነው እንደ እግዚአብሔር ቃል መጸለይ ያለብን ብላችሁኝ እንደሆነ ወይም ካላችሁኝ እንደሆነ መጽሐፍ ቅዱሳችን የእግዚአብሔር ቃል ስናገር ጌታ ቅርብ እንደሆነ ማለትም እግዚአብሔር ቅርብ እንደሆነ አምላካችን እግዚአብሔር ቅርብ እንደሆነ የሚሰማ እንደሆነ ሰምቶን ደግሞ በእሳት የሚመልስ አምላክ እንደሆነ መጽሐፍ ቅዱሳችን የእግዚአብሔር ቃል ይናገራል። እንደ እግዚአብሔር ቃል እንጸልይ ስንል አንድ ልጅ ከአባቱ ጋር ባለው ቁርኝነት መካከል እንዳለ እግዚአብሔር አምላካችን ብቻ ሳይሆን አባታችን ጭምር ስለሆነ የምንጸልየው በልጅና በአባት መካከል ባለ ቁርኝት አይነት ነው መጸለይ ያለብን። ምክንያቱም የተሸማቀቀን ሳይሆን ወይም
ፍርሃት በተሞላበት ሳይሆን ኮንፊደንስ በተሞላበት ማንነት እግዚአብሔር አባታችን ስለሆነ እኛ ደግሞ ልጆቹ ስለሆነን በዚህ መንገድ መጸለይ አለብን። ፊልጵስዩስ ምዕራፍ 4 ከቁጥር 6 ጀምረን ስንመለከት ጌታ ቅርብ ነው ይላል። ጌታ ቅርብ ነው፣ በነገር ሁሉ በምልጃና በጸሎት እንዲሁም ከውዳሴ ጋር ልመናችሁን አስታውቁ እንጂ በአንዳች ነገር አትጨነቁ ይለናል። ጌታ ቅርብ ነው። ጌታ ቅርብ ነው። ብቻኛ እንደ እግዚአብሔር ቃል እንጸልይ እንጂ በፍጹም ልብ ወደሱ እንቅረብ እንጂ የጠየቅነውን የለመንነው እንደምናገኝ እንደምናተርፍ እግዚአብሔር እንደሚያደርገው አምነን በፊቱ እንደ እግዚአብሔር ቃል እንቅረብ እንጂ ጌታ ቅርብ ነው። ይሰማሻል፣ ይሰማሃል፣ ይሰማናል። ክብር ለእግዚአብሔር ይሁን። ሁለተኛው በንጹህ ማንነት። ምክንያቱም ማንነታችን ንጹህ ካልሆነ ከበደላችን ሳንነጻ ከመተላለፋችን ሳንነጻ እግዚአብሔር የሚፈልገውን መስዋዕት ለማቅረብ ዝግጁ በሆነ ማንነት ካልሆነ መሠዊያው ጋር ቀርበን እግዚአብሔር ሊረዳን ሲመጣ እግዚአብሔር ሊረዳን ሲገኝ ጸሎታችን ሊመልስ እግዚአብሔር በዛ ስፍራ ላይ የጸሎት መልሳችን ሊሰጥ እግዚአብሔር በሚገኝበት ጊዜ ነውር የሆነ እንከን የሆነ ነገር በሕይወታችን ውስጥ መገኘት የለበትም። ስለዚህ አንደኛው እንደ እግዚአብሔር ቃል መጸለይ ነው። ሁለተኛው ደግሞ በተቀደሰ ማንነት በእግዚአብሔር ፊት መቅረብ አለብን። ንስሐ በመግባት ኃጢአታችን በመናዘዝ በደላችን በማሳወቅ እርሱን ብቻ እንደበደለን እርሱን ብቻ እንዳሳዘነን ለእርሱ ለራሱ በመናገር በመናዘዝ ስንቀርብ እግዚአብሔር ድካምን ከሕይወታችን ይወስዳል። መጸለይ ያቃተን ነገር ሁለተኛ በእኛ ሕይወት ላይ ሀፕን እንዳያረግ እንዳንደክም እግዚአብሔር የኃጢአትን ሸክም ቢሆን የበደልን ቢሆን የመተላለፍን ቢሆን የወቀሳን ቢሆን እግዚአብሔር ከሕይወታችን ያስወግዳል። ክብር ለእግዚአብሔር ይሁን። እግዚአብሔር ከሕይወታችን ያስወግዳል። ሶስተኛው እንዴት ነው መጸለይ ያለብን ስንል ከድካም ሕይወት እንደገና ደግሞ ከዝለት ሕይወት ለመላቀቅ ወይም ለመለየት እግዚአብሔርም እንደሚሰማን እርግጠኛ ሆነን ምንም እንኳን በድካም ውስጥ ብንሆን ምንም እንኳን በዝለት ውስጥ ብንሆን እግዚአብሔር ዝለታችን ሳይሆን እግዚአብሔር ድካማችን ሳይሆን እግዚአብሔር በውስጣችን ልንል የፈለግነው ነገር ተረድቶ እግዚአብሔር ጸሎታችን እንደሚሰማን እርግጠኛ ሆነን ነው መቅረብ ያለብን። አሁን ተንበርክከን አሁን እየሰራንም ይሁን እየተንቀሳቀሰንም ይሁን ስፍራ አይወሰንም ለጸሎት። እየበዝላን መጸለይ እንችላለን፣ እየሰራን መጸለይ እንችላለን። በመንግስት መስሪያ ቤት ሊሆን ይችላል፣ የራሳችን ስራ ሊሆን የግል ስራ ሊሆን ይችላል፣ ድራይቭ ያደረገን ሊሆን ይችላል፣ ከጓደኞቻችን ጋር ቁጭ ብለን ሊሆን ይችላል። በመንፈሳችን ከእግዚአብሔር ጋር ኮሚኒኬት ለማድረግ ራሳችን ባዘጋጀን ሰዓት እግዚአብሔር ያንን ጸሎት እንደሚሰማ እርግጠኛ የሆነ ማንነት ሊኖረን ይገባናል። አይ ጌታ እኮ እኔን አይሰማኝም፣ ጌታ እኮ እኔን መቼ ይሰማኛል፣ ቢሰማማ ይህን ያህል ጊዜ ማለት የለብንም። ይሄ የድካም ውጤት ነው። ይሄ ዝለትን የሚያስተካክል ነገር የሚያስተከትል ነገር ነው ወይም ንግግር ነው። ስለዚህ ወደ እግዚአብሔር ፊት ስንቀርብ እግዚአብሔር ጸሎታችን እንደሚሰማ እርግጠኞች መሆን ይገባናል። የእግዚአብሔር ቃል በማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ ስለ ጸሎት በጣም ግልጽና ቁልጭ ባለ አማርኛ የተቀመጠ የእግዚአብሔር ቃል አለ። ለመኑ ይሰጣችኋል ይላል፣ ፈለጉ ታገኙማላችሁ፣ መዝጊያውንም አንኳኩ ይከፈትላችኋል። የሚለምን ሁሉ ይቀበላልና
የሚፈልገውንም ያገኛል፣ መዝጊያውንም ለሚያንኳኳ ይከፈትለታል ይላል። አያችሁ፣ በፍጹም ልብ በእግዚአብሔር ፊት ቀርበን እንደ እግዚአብሔር ቃል ኃጢአታችን፣ በደላችን ተናዘን አስታውቀን ድካም የሚለን ነገር፣ ምክንያቱም ኃጢአት ካለ፣ የኃጢአት ወቀሳ ካለ፣ የበደለኝነት ወቀሳ ካለ ድካም ይሰማናል፣ ዝለት ይሰማናል። ስለዚህ ያ ነገር እንዳይሰማን በፍጹም ልባችን እንደ እግዚአብሔር ቃል ለመጸለይ በፊቱ ቀርበን ኃጢአታችን ተናዘን፣ በደላችን ተናዘን ለእርሱ አሳውቀን እርሱን ብቻ እንደበደለን ለእርሱ ተናግረን፣ ለንስሐ አባት አይደለም ወይም ለሳምባዲ አይደለም፣ ለእርሱ ለሚሰማን ቅርባችን ለሆነ ከስትንፋሳችን ይልቅ ቅርብ ለሆነን አጠገባችን ካለው ወዳጅ ይልቅ አብልጦ የሚጠጋጋን ለእርሱ ልክ ነገሮቻችን ለመናገር በቀረበን ሰዓት እንዳልኳችሁ እርግጠኞች ሆነን ነው በፊቱ መቅረብ ያለብን። እዚህ ስፍራ ላይ ለምኑ ይሰጣችኋል ይላል። የምትለምኑትን እግዚአብሔር እንደሚሰጣችሁ የመጀመሪያው በእምነት መንፈስ ነው። እግዚአብሔር እንደሚሰጥ፣ እግዚአብሔር እንደሚያደርግላችሁ፣ እግዚአብሔር እንደሚያደርግልሽ፣ እግዚአብሔር እንደሚፈጽምልሽ፣ እግዚአብሔር አሁን የለመንሽው እግዚአብሔር ኢንስታንት በሆነ እግዚአብሔር በታምራት እጁ በታምራት እግዚአብሔር አሰራሩ ያንን ነገር እንደሚያደርግ በማመን መለመን ይቻላል። ሁለተኛው 5 ነገሮች አሉ እዚህ ውስጥ። ሁለተኛው በእውነተኛ ፍላጋ ውስጥ ሆነን፣ በእውነተኛ መሻት ውስጥ ሆነን፣ በእውነተኛ ረሃብ ውስጥ ሆነን መፈለግ። ፈልጉ ታገኙማላችሁ ይላል። አያችሁ፣ በእውነተኛ መሻት ጋር፣ ከእውነተኛ ፍላጎት ጋር፣ ከእውነተኛ ቁርኝት ጋር ሆነን ስንፈልግ የፈለግነው ነገር እግዚአብሔር አባታችን ስለሆነ ይሰጠናል ማለት ነው። ሶስተኛው መዝጊያውን አንኳኩ ይላል። በሩን አንኳኩ። ሃሌሉያ! የእግዚአብሔርን ደጅ አንኳኩቶ ወገኖቼ ያፈረ ማንም የለ። በባዶ የተሸኘ ማንም የለ። ሂጂ ተብሎ በባዶ ሂጂ ተብላ በባዶ የተሸኘች ሴት የለችም። ሂድ ተብሎ በባዶ የተሸኘ የሆነ ጎረምሳ የለም። መዝጊያውን ለሚያንኳኩ የእግዚአብሔር ደጅ ዛሬም ይከፈትላቸዋል። እኔ እኮ በድካም ውስጥ ነኝ፣ እኔ እኮ በእንዲህ አይነት ነገር ውስጥ ተጠምጄ ነው ያለው፣ ተጠላልፌ ነው ያለው። እሱ የእናንተ ንግግር ነው። እሱ የእናንተ ወገኖቼ ንግግር ነው። የእናንተ ሐሳብ ነው። የእናንተ ወጥመድ ነው የፈጠራችሁት። በአእምሯችሁ የፈጠራችሁት የእናንተ ወጥመድ ነው። ሰይጣን ወይም ይህንን ነገር አንኳኩታችሁ እንዳታገኙ፣ ከእግዚአብሔር ጋር እንዳትገናኙ፣ ከአባታችሁ ጋር እንዳታወሩ የፈጠረበት ይሄ ክፉ ወጥመድ ነው። አሁን የምትጠይቁትን ነገር የምትጠይቁትን ነገር እግዚአብሔር ሊያደርግላችሁ የታመነ ነው። ስለዚህ መዝጊያው ይከፈትለታል። ሶስተኛው የሚለምን ሁሉ ይቀበላልና ይላል። አያችሁ፣ ከእግዚአብሔር ምን ያደረገ ነው የሚቀበለው ስንል የሚለምን። ዝም ያለማ ዝም ነው። እግዚአብሔር እንድንናገር እድል ሰጥቶናል። አትሊስት ወደፊቱ እስከቀረበን ድረስ የሚያስፈልገንን ነገር እርሱን የመጠየቅ መብት አለን። ለሚለምን ሁሉ ይሰጧል። አንድ አባባል አለ አይደለም? ያለ መናገር፣ አማርኛው ጠፍቶብኛል። ካለመናገር ምን ደጃዝማችነት ይቀራል? ካለመናገር አንዳንድ እግዚአብሔር ፊት ቀርበን ራሱ በሆነ ሐሳብ ተወጣጥረን፣ በሆነ ነገር ተያይዘን ዝም ብለን ከፊቱ መነሳት የለብንም። መጠየቅ የፈለግነው ነገር፣ እግዚአብሔርን መለመን የፈለግነው ነገር ለእርሱ ማሳወቅ፣ ለእርሱ መናገር
በቃ እንዲህ እንድታረግ እፈልጋለሁ፣ ይሄ ነገር ያስፈልገኛል፣ ይሄ በር እንዲከፈት እፈልጋለሁ፣ ይሄ ደጅ እንዲከፈት እፈልጋለሁ፣ ይሄ ነገር እንዲከናወን እፈልጋለሁ፣ ይሄ ነገር መስመር እንዲይዝ እፈልጋለሁ። የልጆቹ ጉዳይ ሊሆን ይችላል፣ የትዳር ጉዳይ ሊሆን ይችላል። ወገኖቼ በዚህ አካሁን ነው እግዚአብሔር ጸሎታችን ምላሽ የሚሰጠው ወይም መልስ የሚሰጠው። የሚፈልገውን ደግሞ ያገኛል ይላል። ይውላችሁ የሚለምን ይቀበላል፣ የሚፈልግ ደግሞ ያገኛል። መዝጊያውን የሚያንኳኳ ደግሞ ለሚያንኳኳለት ደግሞ መዝጊያው ይከፈታል ማለት ነው። መጽሐፍ እንደዚህ አይደለም የሚለው ኢሳይያስ 45 እነሆ በፊት ይሄዳለሁ፣ ከፊት ይሄዳለሁ፣ ተራሮችም ትክክል አደርጋለሁ። እግዚአብሔር ለሚያንኳኳ ለሚፈልግ በሩን ይከፍትለታል። ለሚለምን እግዚአብሔር ይሰጧል። ከዚህ ጋር ተያይዞ መቼስ እግዚአብሔር የፍቃድ አምላክ ነው። አንድ ማወቅ ያለባቸው መረዳት ያለብን አንድ ነገር አለ። እግዚአብሔር የፍቃድ አምላክ ነው። ለሚለምን ሁሉ ይሰጧል ብሎ ስል ቃሉ እግዚአብሔር የፍቃድ አምላክ መሆኑን ነው የሚነግረን። አያችሁ፣ እግዚአብሔር ለሶሎሞን በገባኦን ልክ ተኝቶ ባለበት በሌሊት በህልም እንደዚህ አለው፣ ምን እንድሰጥህ ትለምነኛለህ አለው። ተኝቷል። በህልም ግን እግዚአብሔር እንደዚህ አለው፣ ምን እንድሰጥህ ትለምነኛለህ? እግዚአብሔር ያውቃል የልቡን ሐሳብ። አይደለም ጠይቀው፣ ከመጠየቁ በፊት እግዚአብሔር ምን እንደሚያስፈልገው ያውቃል። አይደለም ጠይቀሽ፣ አይደለም ጠይቀክ፣ አይደለም ጠይቀን ምን እንደሚያስፈልግ ራሱ እግዚአብሔር ያውቃል። ምን ይፈልጋል ሲባል ፍቃደኝነታችን እግዚአብሔር ይፈልጋል። እግዚአብሔር የፍቃድ አምላክ ነው። የምንጠይቀውን ለማድረግ፣ የምንለምነው ለመስጠት፣ የምናንኳኳው በር እንዲከፈትልን እግዚአብሔር የፍቃድ አምላክ ነው። ምን ማለት ነው? እንድንናገር ይፈልጋል ማለት ነው። እንድናሳውቅ ይፈልጋል ማለት ነው። ሳያውቅ ቀርቶ አይደለም፣ ሳይገባው ቀርቶ አይደለም። ፍቃዳችን ስለሚፈልግ በምን አይነት ሲቹዌሽን ውስጥ ሆነን ነው ያንን ጥያቄ የምንጠይቀው? በምን አይነት እምነት አቅም ውስጥ ሆነን ነው? በምን አይነት አቋም ውስጥ ሆነን ነው ያን ጥያቄ የምንጠይቀው? እግዚአብሔር እንደሚያደርግ ታምነን ነው ወይስ ታምነን ነው? እግዚአብሔር ያንን ነገር እንደሚያደርገው አምነን ነው ወይስ ባለማመን ውስጥ ሆነን ነው? ስለዚህ የፍቃድ አምላክ ስለሆነ እግዚአብሔር ዛሬም በምንበረከክበት ጊዜ እግዚአብሔር ይጠይቀናል። ተናገሪ ልጄ ብሎሽ ዝም ብለሽ የምትነሺ ከሆነ እግዚአብሔር አያውቅም ሳይሆን የፍቃድ አምላክ ስለሆነ እንድንናገር እግዚአብሔር ይፈልጋል። እስፔሻሊ የክርስቲያኖች ወይም የአማኞች ሕይወት በምንናገረው ቃል ላይ የተመሰረተ ነው። በምናወራው ቃል ላይ የተመሰረተ ነው። ኔጌቲቭ የምንናገር ከሆነ ሁልጊዜ አይሳካልኝም፣ ሁልጊዜ አይሆንልኝም፣ ሁልጊዜ እንጃ የኔ ነገር፣ ሁልጊዜ ዘንድሮማ የኔ እንጃ የምንል ከሆነ አደጋ ላይ ነን ማለት ነው። ስለዚህ ከምንናገረው ነገሮች በጣም ጥንቃቄ ልናደርግ ይገባናል። የምንናገራቸው ንግግሮች ምን ያክል ፓወርፉል እንደሆኑ፣ እንዴት አቅም እንዳላቸው ከቶ የስንፍና ንግግር ከአንደበታችን ሊወጣ አይገባም። በተለይ በእግዚአብሔር ፊት ቀርበን መናገር ያለብን እግዚአብሔር ያን ነገር እንደሚያደርግ አምነን ተማምነን ነው ያን ነገር ማውራት ያለብን ለሱ ማለት ነው። ስለዚህ የፍቃድ አምላክ ነው ስንል ሁለተኛው እግዚአብሔር አምነን የምንጸልየውን ጸሎቱ ሁሉ እግዚአብሔር እንደሚሰጠን ማቴዎስ 21:22 ላይ እንዲህ የሚል እግዚአብሔር ቃል አለ። አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ ይላል። አምነን የምንጠይቀውን አምነን የምንጸልየው ጸሎቱ ሁሉ ከእግዚአብሔር ከአባታችን እናገኛለን ማለት ነው። ክብር ለእግዚአብሔር ይሁን። ታገኛለሽ፣ ታገኛለህ ከእግዚአብሔር። እንዴት ነው ታዲያ መጸለይ ያለብን? አምነን በእምነት መጸለይ ያለብን ማለት ነው። ዮሐንስ 14:14 ላይ ደግሞ እንዲህ የሚልም ቃል አለ።
ማናቸውን በስሜ ብትለምኑ እኔ አደርገዋለሁ። ማናቸውንም በስሜ ብትለምኑ። ይህን የተናገረው ጌታ ኢየሱስ ነው። አያችሁ፣ በስሙ ነው። የምንፈልገው ነገር በልጁ በኢየሱስ ክርስቶስ ስም ስንጸልይ አብ ያደርግልናል። እግዚአብሔር ይፈጽምልናል። እግዚአብሔር ያን ነገር ያከናውንልናል። እግዚአብሔር ያን ነገር ያደርጓል። የሌለ እንደሆነ ወደ መኖር እግዚአብሔር ያመጣዋል። አሜን ነው ወይ? ያመጣዋል እግዚአብሔር። ስለዚህ በስሙ በሚካኤል ስም አላለም፣ በገብርኤል ስም አላለም፣ በማርያም ስም አላለም። አንዳንድ ጸሎቶች ሮንግ የሆኑ ጸሎቶች ናቸው። አንዳንድ ጥያቄዎች መስመር የሳቱ ጥያቄዎች ናቸው። እግዚአብሔር በቀጥታ ጠይቁኝ እያለ እኛ ግን በአቋራጭ እግዚአብሔርን ለማግኘት እንዳዳለን። ይህ ስህተት ነው። በስሜ ያለ ኢየሱስ አንዳች ብትለምኑ በሌላ ስፍራ አብ ይሰጣችኋል ያደርግላችኋልም ይላል። አንዳች በስሙ ብንለምን እግዚአብሔር አይከለክለንም። በልጁ እግዚአብሔር ቀልድ አያውቅም። ክብር ለእግዚአብሔር ይሁን። 15 ላይ ወርታች ስታጠኑ እንደዚሁ በእኔ ብትኖሩ ቃሎቼም በእናንተ ቢኖር የምትወዱትን ሁሉ ለምኑ ይሆንላችኋል ይላል። የመጀመሪያው በልጁ በኢየሱስ ክርስቶስ መሆን ወይም ከእግዚአብሔር ጋር መጣበቅ፣ ከሐሳቡ ጋር መጣበቅ፣ ቃሉን ሜዲቴት ማድረግ፣ እግዚአብሔር የተናገረ ነገር፣ እግዚአብሔር ያወራ ነገር፣ የትንቢት ቃል የሰማናቸው በተለያዩ ጊዜ እግዚአብሔር በባሪያዎቹ ቆሞ የተናገረ ነገር፣ ያወራን ነገር፣ እሱን ሜዲቴት ማድረግ፣ በሕይወታችን ማወጅ፣ እግዚአብሔር ያንን ነገር እንደሚያደርግ ሙሉ እምነት ውስጥ ሆነን ያንን ቃል መናገር፣ ማወጅ፣ ከቃሉ ጋር መጣበቅ። ያን ስናደርግ የምንወደው ነገር፣ የምንፈልገው ነገር ስንጠይቅ እግዚአብሔር አይከለክለንም ማለት ነው። ክብር ለእግዚአብሔር ይሁን። እንዳተረፋችሁበት አምናለሁ። ይህንን ትምህርት ሌሎች እንዲደርስ ሼር እንዲሁም ላይክ በማድረግ ሳብስክራይብ በማድረግ ለጓደኞቻችሁ እንድታደርሱ በእግዚአብሔር ፍቅር አሳስባችኋለሁ። ጸጋ ይብዛላችሁ።